ሰላም ውድ የብርሃን ሚዲያ ተከታታዮች እንደምን ከረማችሁ። ዛሬ እንግዲህ በአሳለፍነው ሳምንት የተከሰቱ አዳዲስ አነጋጋሪ ሁነቶችን ለእናንተ ይዘን ቀርበናል። አብራችሁ ቆዩ። እዚህ ሳምንት ከተከሰቱት ነገሮች እንግዲህ አነጋጋሪው የፍናን ሰርግ ነበረ። ጥምቀትና ጎንደር የሚለውን እናያለን። ሌላው ደግሞ የናዝራዊት እህታችን የናዝራዊት ጉዳይ ነው። በተጨማሪም ደግሞ ወንድማችን ጆን ዳንኤል ምዕራብ አርሲ ዞን በመሄድ የከርሰ ምድር ውሃ ለአካባቢው ነዋሪዎች ትልቅ ስራ ሰርቷል። እሱን እንግዲህ የምናይ ይሆናል። አብራችሁን ቆዩ። እስቲ እነዚህ ቪዲዮዎች አይተን እንመለስ። እንግዲህ ያሳለፍነው ሳምንት ጥምቀት ነበር ይታወቃል። አክብረናል ጥምቀትን። ያው ጥምቀት ሲባል ደግሞ ጎንደር ነው። በመጀመሪያ ጭንቅላታችን ቀድሞ የሚመጣው ጎንደር ነው እና ጎንደር ላይ የነበረውን የጥምቀት አከባበር አይተናል። ጭፈራው ደምቆ ነበረ። ጎንደር በደንብ አሸብርቃ ነበር ምናምን። ብዙ ቲክቶከሮችም ሄደው እዛ አክብረዋል ጎንደር ላይ ጥምቀትን። እንግዲህ ጥምቀት ሃይማኖታዊ በዓል ነው ይታወቃል። እንደ ክርስትና እምነት የጌታችን ኢየሱስ ክርስቶስ ጥምቀተ በዓልን አስመልክቶ ነው የምናከብረው። እንግዲህ ጥምቀት ከስሙ እንደምንረዳው ሌላ የሚጨመር ነገር የለውም። እንደ እምነታዊ በዓል ነው፣ ሃይማኖታዊ በዓል ነው። እንግዲህ ሲደረግ የነበረው ግን በጭፈራ ሲከበር ነበር። አክቹዋሊ ይሄ በፊት ጀምሮ የመጣ ነገር ነው፣ በጭፈራ መከበሩ። አንዳንድ አስተያየቶች እያየሁ ነበር። አንዳንድ የሃይማኖት አባቶች እንዲሁም ደግሞ አስተያየት የሚሰጡ አካላት እንዴት በሙዚቃ ይከበራል? ይሄ ነገር ሃይማኖታዊ ነው፣ ልክ አይደለም ሲሉ ተስተውሏል። እንደ ባህል ሆኖ መጥቷል። ሰውን ላይወቀስ ይችላል። ግን ደግሞ እንደዚህ አይነት ምክር ሲሰጠን ሃይማኖታዊ ጉዳይ ነው፣ ከባህል ጋር ይገናኝ፣ በጭፈራ መከበር የለበትም ተብሎ አባቶች ሲመክሩ ወይም ደግሞ ሌላ ሰው የግል አስተያየቱን ሲሰጥ ከመቃወም ይልቅ ቆም ብሎ ማሰብ ሳይሻል አይቀርም ብዬ አስባለሁ። ካለማወቅም ሊሆን ይችላል። ብዙዎቻችን ካለማወቅ ብዙ ነገር ስለምናደርግ ማለት ነው። ያ የአከባበሩ ሁኔታ ጎንደር ላይ ብቻ አይደለም እንደዛ የሚሆነው፣ ሁሉም ቦታ የተለመደ ነው። ያው ጎንደር ጥምቀት ሲባል ገኖ ስለሚወጣና ስለሚታይ ነው እንጂ ሁሉም ቦታ የተለመደ ነው። ስለዛ እንግዲህ የእምነት ተከታይ የሆንን ሰዎች መቼም የምናከብረው የእምነት ተከታይ የሆንን ሰዎች እስከሆንን ድረስ እምነታችን በሚፈቅደው መንገድ ጭፈራ ሳይኖረው ብናከብር መልካም ነው። ደስታችን እንዳለ ሆኖ ፈጣሪን በማመስገን እንሆን መልካም ነው ብዬ አስባለሁ፣ እንደኔ አመለካከት ማለት ነው። እና የሚሰጠንን አስተያየት ብንቀበል መልካም ነው። እና አንዳንድ ኮሜንቶች እንግዲህ ካያችሁ እኔም ገብቼ ሳይ ከአባቶቻችን የወረስነው ባህል ነው፣ እንደዚህ ነው የሚከበረው ነው። ጎንደር ብቻ አይደለም፣ ኤቭሪዌር ተለምዷል። ጥምቀት እንዲሁ እንደ ባህል ተደርጎ ሁሉም ሰው ዘንጦ ይወጣል፣ ይበላል፣ ይጠጣል፣ ይጫፈራል። ብቻ ሰውም ሲወጣ ፋሽን ሾው እንደሚያሳይ ነው እንጂ ሃይማኖታዊ በዓል እንደሆነ አስበው አይደለም የሚወጣው። አክቹዋሊ ብዙ ጊዜ ይሄ ከባህል የመጣ ነው። ያው ብዙ ጊዜ እንደዛ ነው የተለመደው። ግን ባህል የመጣ ነው ወይም ደግሞ ረዥም ጊዜ ያደረግነው ነገር ነው ማለት ደግሞ ይሄ ነገር ልክ ነው ማለት አይደለም። ስለዚህ ያው የሚሰጠንን ነገር ብንሰማ ወጣቶች ሁላችንም መልካም ነው አከባበሩ ቢስተካከል ብዬ ነው የማስበው። ምክንያቱም ይሄ ነገር የሚደረገው በዓሉ ከፈጣሪ ጋር የተያያዘ እስከሆነ ድረስ ፈጣሪ የማይቀበለውን ነገር እናደርጋለን ልክ ነው ብሎ መከራከሩ እንደኔ ሀሳብ ልክ አይመስለኝም። ደስ ይላል በዓሉ መከበሩ፣ ክብር መሰጠቱ፣ ግን ከጭፈራ ጋር ባይሆን ለቀጣይ ዓመት መልካም ነው ብዬ አስባለሁ፣ እንደራሴ ማለት ነው። ከዛ በዘለለ ግን ባህላችንን ማስተዋወቁ አለማየቱ፣ በዛ ደረጃ መከበሩ ደስ የሚል ነገር ነው። እንግዲህ ሌላው ደግሞ የዚህ ሳምንት ከተከሰቱ ነገሮች መካከል ደግሞ የናዝራዊት ጉዳይ ነው። እንግዲህ የናዝራዊትን ጉዳይ ሁላችንም እንደምናውቀው ለ7 ዓመታት ስንከታተልና ስንሰማ ቆይተናል። ያው ታውቃላችሁ፣ ያሳዝናል። የናዝራዊት ጉዳይ እንግዲህ የማያዝን ሰው የለም። የሷን ጉዳይ ሰምቶ 7 ዓመት ሙሉ በሰው ሀገር ላይ ፍትህ ሳታገኝ
እንዲሁም ደግሞ ባላጠፋችው ወንጀል ታስሮ መኖር ማለት በጣም ከባድ ነው። ቤተሰብ ሳታገኝ ፍትህ ሳታገኝ እዛ መኖር ማለት በጣም ከባድ ነገር ነው እንደሚታወቀው እና ዛሬ የሰማነው መረጃ ደስ የሚል ነው። ወደ ሀገሯ መታ እስቲ ሰምተን እንመለስ ዛሬ እንደተባለ ሰበር መረጃ ተሰምቷል። እንደ ሀገር የኢትዮጵያ ሕዝብ ድምፅ ሆኖላት የነበረችው እንደ ሞት ፍርድ ተፈርዶባት የነበረችው ናዝራዊት አበራ ወደ ሀገር ቤት የምትመጣበት እድል መመቻቸቱን በዛሬው ዕለት ተሰምቷል። የኢትዮጵያ መንግስት ከቻይና እንዲሁም ከብራዚል ጋር እስረኞችን እንዲሁም ፍርደኞችን የመለዋወጥ አዋጅ ማጽደቁን ተከትሎ ናዝራዊት አበራ ወደ ኢትዮጵያ የመምጣት እድል እንዳላትም በአሁኑ ሰዓትም በስፋት እየተነገረም ይገኛል እና እንግዲህ እንደሰማችሁት ነው ወደ ሀገሯ መታ ፍትህ የምታገኝበትና የክስ ሁኔታ ወደ ሀገሯ ላይ እንደሚታይ ነው እንግዲህ ተስፋ ሰጪ ነገር እንዳለ ነው የሰማነው እና ደስ ይላል ቢሆንና ቢሳካላት መልካም ነው። ምክንያቱም አይደለም ሌላው ፍትህ ማግኘቱ እንኳን ቢቀር ሀገር ላይ መጥቶ ከቤተሰብና ከወዳጅ ጋር አንድ ላይ በሀገር ምድር ላይ ሆኖ የሰው ፍቅር ማግኘት ራሱ ትልቅ ነገር ነው ሌላው ቢቀር ማለት ነው እና ተስፋ ሰጪ ነው ለሷ ይሄ ነገር በጣም ትልቅ ነገር ነው። ሰው ሀገር ላይ ሰው እና ቤተሰብ በሌለበት ከመሰቃየት ምንም ቢሆን ሀገር ላይ ሆኖ ሂደቱን መከታተል በጣም የተሻለ ነገር ስለሆነ እንዲሁም ደግሞ እዚህ መታ ደግሞ ፍትህ አግኝታ ንጽህና ተረጋግጦ መልካም ነገር እንዲገጥማት መልካም ምኞታችን ነው። ፈጣሪ ያሳካላት። እናንተም እንግዲህ መልካም ምኞታችሁን በኮሜንት ግለጹላት። ሌላው የዚህ ሳምንት አነጋጋሪ ጉዳይ እንግዲህ የአርቲስት ፍናን ህድሩ ሰርግ ነበረ። በአርቲስቶች እንግዲህ ታጅቦና ደምቆ የነበረው የፍናን ሰርግ መነጋገሪያ ሆኖ ነበረ። እጅግ የደመቀና ያማረ ሰርግ ነበር እንግዲህ እንዳያችሁት ማለት ነው። ፍናን እንግዲህ ለወትረው የፕራይቬት ላይፏን ስታሳይ ፍቅረኛዋን ስትፖስት ወይ ሌላ ፕራይቬት ላይፎቿን ስትፖስት ታስተውሉ አያውቅም ነበረ። እንግዲህ ሰውን በጉጉት እየጠበቀ ነበር። የብዙ ሰው ክራሽ እንደመሆኗ ብዙ ሰው ጓጉቶ እየጠበቀ ነበር ማን ይሆን የወሰዳት የሚለውን ለማየት ማለት ነው። እንግዲህ በስተመጨረሻም ሰርጉ ደርሶ ባሏንም አይተነዋል ማለት ነው። ባለቤቷን በብዙ በቃ ማን ነው ምንድን ሲባል ነበረ። ባለቤቷ ማሬ ማሬን ኤግዚቢሽን ማዕከል እሱ ባለው ሲያቀርበው ማሬ 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 ሲል 3 ነው 4 የተደገመ። ከዛ አሁን ባለቤቷ ምን ብሎ ጠየቀ ለጓደኞቹ፣ ይሄ ዘፈን ግን ያን ያህል የሚወደድ ነው አላቸው። ሲላቸው እንዴ ክሊፑን አላየውም እንዴልና አንደኛው ስልኩን ያወጣና ሲያሳየው ዘፈኑን ትቶ ልጅቷን መልሰው ማለት ጀመረ። መልሰው ማለት ጀመረ ወደኋላ። ከዛ በኋላ የጋራ ጓደኞች አሏቸውና በአጋጣሚ ያ ነገር መቼም የልቡ እንግዲህ እንደሰማችሁት መረጃ ከሆነ እንግዲህ ከፍቅረኛዋ ፍቅራው ጋር የተዋወቁበት አጋጣሚ ኤግዚቢሽን ላይ ነበር ይሄ ፍቅር የተጀመረው ማለት ነው። ከ10 ዓመት በፊት 2008 ላይ እንግዲህ እንደምታውቁት ፍናንን ያወቅናት ከብዙዎቻችን ጋር ያስተዋወቃት ስራ ማሪ ማሪ የሚለው ያሱ ባለው ሙዚቃ ነበርና እሱ ሙዚቃ ላይ ብዙዎቻችን አይተናት ከዛ በኋላ ነው በደንብ ያወቅናት የመጣ ነውና እንግዲህ ያ ሙዚቃ ተወዶ ነበር በሰዓቱ ካስታውሳችሁ በጣም ተወዳጅ ሙዚቃ ነበረ በህዝቡ ዘንድ እና እንግዲህ ባለቤቷ ፍቅር አብም ያኔ ነበረ ኤግዚቢሽን ገብቶ ያ ሙዚቃ እየታደሙ ያለ ታዳሚው ደግሞ በተደጋጋሚ ይደገም ብሎ እየጠየቀ ነበርና ምንድነው ምናምን ብሎ በሚጠይቅበት ሰዓት ነበር እንግዲህ የሚውዚክ ቪዲዮን ያሳዩት ማለት ነው። እና በየበት ሰዓትም ፍናንን ይመለከታታል እንደሚያውቃትና የጋራ ጓደኞች መሀላቸው እንዳሉ አውርቶ እንደሚያወራት ያስባል ማለት ነው። እንደሚያወራት ይናገራል ማለት ነው። እንግዲህ ከዛ ጊዜ የተጀመረው ፍቅር ነው እዚህ ደርሶ ይህን ሰርግ ለማየት ያበቃ ነው። ከ2008 ማለት ነው 2018 ላይ 10 ዓመት ያህል በፍቅር 10 ዓመት ያህል በፍቅር አብረው ቆይተዋል ማለት ነው። እንግዲህ 10 ዓመት ማለት በፍቅር ለመዝለቅ በጣም ረጅም ጊዜ ነው። እውነት ለመናገር ብዙዎቻችን እንግዲህ እንደምናውቀው አርቲስት ሆኖ ብዙ ተፈላጊ ኖሮት ሰው ታምኖና ፍቅርም ብሎ ይሄን ያህል ዓመት አብሮ መዝለቅ ማለት እጅግ በጣም የሚደነቅና መልካም ነገር ነው።
ኤክስፖዘሮች አሉ፣ ብዙ ነገሮች አሉ። ብቻ እሱን ሃንድል አድርጎ ከዛ በተጨማሪ ደግሞ አለመግባባትም ይኖራል። 10 ዓመት በፍቅር መቆየት ማለት እጅግ ከባድ ነገር ነው። አርቲስት መሆን በራሱ ደግሞ የራሱ የሆነ ቻሌንጅ አለው እና እሱን ተቋቁሞና ሃንድል አድርጎ እዚህ ቦታ ላይ መድረስ በጣም ትልቅነት ነው እንደኔ ሀሳብ ማለት ነው እና ደስ የሚል ነገር ነው። እንደ ፍቅር እንደሚሰራም ደግሞ ያየንበት ይመስለኛልና እና ደስ የሚል ሰርግ ነው። መልካም ጋብቻ ብለን መልካም ምኞታቸውን እኛም እንገልጻለን። እናንተም በኮሜንት ግለጹላቸው። ሌላ ደግሞ እንግዲህ በዚህ ሰርግ ከተከናወኑ ሁነቶች መካከል እንዲሁም የምናውቃት የምንወዳት አርቲስት ማርታ ጎይቶም እንግዲህ ቀጣይ ሙሽራ መሆኗን አረጋግጣለች ማለት ነው። እንደምታዩት አረጋግጣለች ማለት ነው። ደስ የሚል ነገር ነው። እንግዲህ ቀጣይ የእሷንም ሰርግ ለማየት ያብቃ እንላለን። በቀጣይ ደግሞ የምናየው እንግዲህ ጆን ዳንኤል በቅርቡ ከእስር የተፈታው ጆን ዳንኤል እንግዲህ እንደምናውቀው ከእስር ተፈቷል። እንግዲህ ከተፈታ ጀምሮ እንደተናገረውም መልካም ነገሮችን ለሀገሩ እንደሚሰራ ተናግሮ ነበር በተፈታበት ማግስት። እናም እንግዲህ እንዳለው መልካም ነገሮችን እያደረገ ይገኛል እና እንግዲህ ከሰሞኑም ደግሞ ታሞ ነበረ። እግዚአብሔር ፈውሶት በምዕራብ አርሲ ተገኝቶ ነበረ። እንግዲህ እንዳየነው ከሆነ በዛ አካባቢ የሚኖሩ ሰዎች የመጠጥ ውሃም ይሁን ሌላ የሚያደርጉበት የውሃ አቅርቦት አልነበራቸውም። ከወንዝ ከሚኖሩበት ቦታ 2 ኪሎ ሜትር በመጓዝ ከወንዝ ነበር ተሸክመው አምጥተው ለሚያውሉት ነገር የሚጠቀሙት ማለት ነው። እና እንግዲህ ያን ችግር በማየት ከከርሰ ምድር ውሃ በማምጣት የእነዚህን ምስኪን ሰዎች ችግር ፈቷል ማለት ነው። በእውነት ለመናገር ይሄ ቀላል አይደለም፣ በጣም ትልቅ ነገር ነው። እንግዲህ በአካባቢው ከ10,000 ሰዎች በላይ እንደሚኖሩ ነው የሰማነው እና ትልቅ ነገር ነው። በጣም ደስ ይላል፣ ይበል የሚያስብል ነው። በቃ እንደዚህ ማድረግ በጣም ብልህነት ነው። ሰው በመርዳት መደሰት ትልቅ ነገር ነው እና ደግሞ አንዳንድ ኮሜንቶችን ያየው ነበረ ኔጌቲቭ የሆኑ ነገሮች ማለት ነው። ለቪው ተብሎ ነው ምናምን የሚባሉ እንደኔ ሀሳብ ከሆነ ኢቭን ለቪው ተብሎ ቢደረግ መልካም ነገር ጥሩ ነው። ለቪው ተብሎ ከሚደረጉ መጥፎ ነገሮች ይልቅ መልካም ነገር ቢደረግ መልካም ነው ማለት ሰው እየረዳ ይሄ ልጅ ቢጠቀም ምንድነው ችግሩ? አንዳንዴ የምናይበትን መነጽር የምናስተካክል መልካም ነው ብዬ አስባለሁ እና መልካም ነገር ማበረታታት ጥሩ ነው። ለነዛ 10,000 ሰዎች ይሄ ውሃ ማለት በጣም ትልቅ ነገር ነው። አክቹአሊ ለኛ ላይ መስለን ይችላል እንጂ ስለዚህ የተደረገውን ነገር መልካም ነገር ማየት መቻል አለብን። ማለት ኔጌቲቭ ነገር ብቻ ሁሌ አስተያየት መስጠት ጥሩ አይደለም። እንደዚህ ወጣቶች ደግሞ መልካም ነገር ላይ ሲንቀሳቀሱ መርዳት ይሻላል፣ በቃ መተባበር ይሻላል ብዬ ነው ማስበው። አብራችሁን ስለነበራችሁ እናመሰግናለን። እንግዲህ በዚህ ሳምንት እኛ ካየናቸው አበይት ጉዳዮች መካከል ለእናንተ ይሆናል ያለውን አምጥተንላችኋል። እንግዲህ በቀጣይ ሳምንት በሌላ ጉዳዮች እስከምንገናኝ ድረስ መልካም ሳምንት፣ መልካም ጊዜ፣ ደህና ሁኑ።